ሜርሲ ላይፍ ቲቪ ቻናል ጨብጦ አጠገብ ያለው ሰው ያንተ ነገር ዛሬ ነው የሚመጣው። ነገሩ ዛሬ ነው የሚመጣው። ከዛ ላይ የሚመጣ ነገር ስላለ ነው። ገለባ ስንዴ እንኳን ሳይመታ ገለባ ይለቅ። አንዳንድ ጊዜ እሺት የበዛባቸው ሰዎች አትከራከሩ። እሺቱ ለመልካም አሜን። የተስማማ አሜን ነው። ወበለኛ ቡናዩ ጋፈ ፈታኑ የገሊመ ቡና ጋፈ ፈታኑ ቆመሻውን እንዳይፈታኑ አዶዳካ ነው ቡና ዳዲቸ ማቆ ሞጀ ገደና ከነጅ ወደን ማፍ የናኒ ከሰ ወጥሮ ባደ አሜን። ሰይፍ ሳውከ ገለማታ መቃቡ ፍታቲ ወራቶ ካተ ወራተ አከትኛን አከትኛን ከሰይጣና አባቲ ቀበሩ ገነበከለ ይራካሰ እያ ደራካ ይራዳል። ሃሌሉያ አሜን። ማቴ ናራካ ቡናዮ ሞለንተ ቡና ራሱ አንቺ ምትወጁ ቡና ተቢት ተበደ ቡናራ ሙናፊጫ ወራተ ፊዳ ከማ በለረነ እጆ ለምን አከማን ጎላይ አሸራከም አፎር ሞዲ ማየረ ቱማ አቲ ቱማ ለማን ጎረ ናሚ ተቆቶ ቆአመት ሙማራ ይተ አሜን ተቆቶ ቆሪሲ ሶራ ማራ ይተረተ አሜን 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 አሁን አንዳንዱ የተወገደ ነው ምን ነው አሜን አንዳንዱ የተበጠረ ነው አሜን የተበጠረ ይሎ እናቶች ታውቃላችሁ እንዲህ ያደረጉ ነው የቀረብታል ለምን ይባል ወደ ዋናው ቢሮ ሊገባ ምን ይባል ዛሬ ማለዳ ሰው ያስቀመጠባችሁ ፎቶዎቹ ላይ ስማችሁ ላይ በትዳራችሁ በፋይናንሳችሁ የተቀመጠ የትኛውም ገለባ ዛሬ ውስጥ ብለናል። ጨክልና አፍ ወልስ ገለባ ይጋጋኝ ወልስቲ ይጋጋኝ ሃሌሉያ ጃሩ ማንታር ቬላ ዶሴ ካኛ ደሃዳ ፕሮፌት ኤልያስ በጓዳ ነው የተወሰደው። ሰዎቹ ከተማ ተርበናል ተጠምተናል እያሉ ሲያብዱ እሱ ግን በጓዳ ጥሬ ይበላል ስጋ ይበላል። ያው ከምን ከንፉጉ ቁራ ንፉግ ነው። በንፍግና ስምራ ወይት ኢፊኛተ ኢሜፊኑ ተዲዲዲ ሰሬ ነው ኢፊኛተ ኢሜፊኑ ተዲዲዲ ታራቀስ ጋሩ ዶና ኢፊኛተና ሊመንከም ወደ ታያ ማሳን ከሳ ዋቂ ለማፊቲ ዋቂ አሜን ኢሱማ ከሳ ወድክ ወሩማ የሲላከኑ ወራጀዳ ሲላቆ ማን ወጣን ዋቂ የቆፍታ ጋር በከና ደልቀበ ጂጂ አሜን ለማሙራቴ ነው ፈጅራ ሲያገናው ኢሳ ሰማይ ባይጅ ኢያ በረከቲ ዳይዳሜ ከለቃለ ማለት ሲአው በደም ተወቀተ ምን ሆነ ተወቀተ በሉ ተበጠረ በሉ ተቆላ በሉ ይጠጣል በሉ አሜን። ገለባ ላይ እንዳትቀሩ ጥንቃቄ አለ። አሜን አሜን በለኝ። አሜን አንዳንዱ ቆፎ ሲሄድ ይሄዳል ገና ሳይለመድ ይሄዳል። ኢየሱስ አድርገን አሜን ሰር ታዲያ ከዛ በኋላ ፕሮፌት ኤልያስ ፕሮፌት ኤልያስ ድንገት እየተቀምጦ እያገለገለ ያለ የሱ ምንጭም ደረቀ። የሱ ምንጭ ምን ሆነ? አንዳንድ ጊዜ የሚያዝ ነገር ነው ከጥላት እና ይመስላችሁ እግዚአብሔር ያ ቦታ የእናንተ ኮንትራት ሲያበቃ ሌላ ከተማ ያለው ትንሹን ምንጭ ያቋርጣል። አሜን የሰማ አሜን የሰማ አሜን። አንዳንድ ጊዜ የጀመራችሁ ትንሽ ነገር ፌል ሲያደርግ በቃ ልሞት ነው አትበሉ። ልትሞቱ አይደለም እግዚአብሔር አድራሻችሁን ሊቀይር አሜን የተስማማ አሜን። ዛሬ እየፈሰሰ ያለ ዝናብ ያለ አሜን በሉ አሜን። እግዚአብሔር መጣና እሱ የሚጠጣውን ወንዝ ምን አደረገው? ከዛ መጣና ሳና ነው የሰለው አሁን የተፈሩ ወንዝ ይበቃል ከተማ ይጠበቃል። የት ነው የሚሄደው ሲባል ተነስና ወደ ሱናሚ ምድር ሄዳል። ወዴት ሂድ? ወደ ሱናሚ ወደ ሱናሚ ምድር መጣ። በደንብ ስሙ። ይሄን ብዬ ወደ ዋናው ሊገባ ነው። ልክ ሱናሚ ምድር ላይ ሲመጣ እግዚአብሔር እዚህ ጋር ቆሟል። ሲቆም የሚገርማችሁ ነገር እግዚአብሔርን የምትፈራ አንድ ግን ምስኪን አንድ ልጅ ያላት መበለት አለች። እዚህ ጋር ቅድም ያለ ነገር አለ 19 ላይ 18 ላይ አነበብነው። በደንብ ስሙ። ሴትዮዋ ቤቷ ምግብ የለም እንጂ የሚገርማችሁ የእግዚአብሔር መፍራት አለ። አሜን። ቤቷ የሚበላ ነገር የለም እንጂ ነብይን የሚስብ መልካም ባህሪ እውነተኛ ልብ አላት። አሜን። እግዚአብሔር አምላክ ሴትዮዋን ጋር ሲያደርግ እቺ ናት የምትመግቢ ያንተ ባንክ እቺ ናት። ነሚቴ አቹ ነቁረቱ ጌታ ባንኬ ዋቂ በጀታ ከፍ ይሲ ጌታ
እድል ቁራ ውስጥ ነው። ቁራ ባንክ ሰጥቶ ያቀደሰው ሰማይ ያለው ግን ወዶ አይሰጥም። አሜን። ሁለተኛ ሴትዮዋ ምንድን ናት? መበለት ናት። ምንም የላትም። አካውንቷ ላይ ዜሮ የለም። ቤቷ ውስጥ ምንም የለም። ሴትዮዋን አየና ፕሮፌት እንደዚህ አለ፣ ምን ያደረግሽ ነው ሲባል ጭራሮ እየሰበሰብኩ ነው አለች። ወዴት ልትሄጂ? ቤት ልሄድ። ውሃ አምጪልኝ አላት። አየችውና ስታየው ሽታው የእግዚአብሔር ሰው ስለሚመስል ይመስለኛል ኤልያስ ስታየው ራሱ ፌቨር አለበት። ከዛ እሺ ልጄ ብላ ውሃ ለማምጣት ስትሄድ ቆቆቆ ካለ ምሳም አንቺ ጋር ተበያለሁ ሂጂና ምን አምጪልኝ እንጎቻም አምጪልኝ። ሴትዮዋ ቅድም በውሃ እሺ ብላለች። አሁን ዞር አለችና ጌታ ምስክሬ ነው አለች። ቅድም ሰውየው ምንድን ነው ያለው? አምላኬ ምስክሬ ነው ያለው እና ያልነሱ ነው ይው ጌታ ምስክሬ እኔ ያለኝ አንድ መስፈሪያ ዱቄት ነው አለች። እሱ አንድ ቂጣ ይወጣል አለች። ያንንም ቂጣ አለች አሁን እንበላለን እኔና ነገ ምን እናደርጋለን? ቤታችንን የከበበው ነገር ምንድነው ሲባል ሞት ነው። መቼ? ነገ። ዛሬ የነገ ግን ሲጀምር የተጠየቀው የዕለት እንጀራ እንጂ የወር ኮንትራት አይደለም። አልሰማኸኝም? ኢየሱስ ጸልዩ ብሎ የነገረን የዕለት እንጀራ እንጂ የወር በጀት አይደለም። እንደ ቤት የዕለት እንጀራ ካለ ነገ ታምራት አለ። እንደ ቤት አሁን የሚበላ ካለ ለራት የምትጨነቀው አንተ ቤት አይደለም። እንደ ሁልጊዜ የሚኖረው በበጀት ሳይሆን በታምራት ነው። አምላክ እግዚአብሔር ለተስማማ ሰው የታምራት አሁን ይፈጠር። ለተስማማኝ ሰው አሁን የታምራት አዝዤዋለሁ። ቤታችን ባለው ዱቄትና ቤታችን ባለው የሆነ ነገር አንኖርም። የምንኖረው ቆሎም ቢሆን ታምራት ይሆናል። ባዶ ነው፣ ታምራት ይሆናል። ተበላን ምሳ ምን እንሆናለን ብለን የምንጨነቅ ሰዎች አይደለንም። ለምን ቢባል ስለኛ የሚጨነቅ አምላክ አለን። አንዳንድ ጊዜ ሰዎች መጎናጸፍ ይጥላሉ፣ እምነታቸውን ይጥላሉ። ሴትዮዋ ምንድን ነው ያለችው? ዛሬ የሚበላው እንጀራ አለን አለች። ነገ ግን ምን አለ? ሞት አለች ስትል ፕሮፌት እንደዚህ አለ። ከዛው አለ መጀመሪያ የሰራችውን እንጎቻ ለኔ አምጪልኛል። ጀግና ነብይ አቦ ጌታ ሆይ በዚህ 29 እንደ ኤልያስ ጨካኝ አድርገኝ። አሜን ኢየሱስ። አሁን እኔ ቢሆን የሲዶን ጎቴ ተብዬ ገነት አልገባለሁ። እኔ ቢሆን ፕሮፌት ግን ማንጀት ከዛ በኋላ የመጀመሪያው ኢየሱስ አምጪልኝ። ሆላ ደቡሌ ሆራ ገላገላ ይላል ፌስቡክ ቲክቶክ ይተለ ሐሰተኛ ነብይ ዋሂ የሳቡራኛ ታ አባ በቃ በልዋ የደሃናው የወፈደ የበረቀቀ የበላ ያለ ነብይ የለኝም እያለች ይቀበላታል ብሎ ነው የሚያወሩት በፌስቡክ በዩቱብ በቲክቶክ። ኤልያስ ግን እግዚአብሔር ቲክቶክ እና ዩቱብ ፌስቡክ የለም። አሜን አሜን በል። ዘንድሮ ቢሆን ጉዱ በልቶ ነበር። በልዋ ልከቀር ኢላ አሁን ዛኔ እውነተኛ እውነት ኤልያስ ያገለገለበት ዘመን እንደኔ በዚህ ዘመን ቢሆን ዮሳቲ ከቀጃባቱ ከዚህ ግማሽ በላይ ያለው ሰው ፌስቡክ የሌለው ክፈችልኝ እና አብራደ ቲክቶክ ዛሬ ጉድ አየን እኮ ለቲክቶክ ናራሲዛ ዋን ይኖት በ ካላል ይስቃሲ ማፍ ዋጥዋን በቁ ባታን ተልተዋቀ አማ ደበቀ ካማጣቱ ሰራለ ሃንገፋውች አናፊደ ጀተ እሺ የተ ወደተ ፊደ የሚገርመው ነገር አይ እምነትሽን ለመፈተን ነው ሊቀልድ ነው እንኳን አላላትም። አባቴ እግዚአብሔር ሆይ በኢየሱስ ስም እንዲህ አይነት መንፈስ ይምጣ። እግዚአብሔር እንኳን ማለት ነው እግዚአብሔር እንኳን አብርሃም ተመልጦ ልጁን ሊያቅስል ሳን በቃ ነው ሊቀልድ ነው በቃ ልብህን አይቻለሁ አለው። ኤልያስ ጋር ግን እንዲህ አይነት ቀልድ የለም። አምጪ አላት፣ አመጣች። ፉዳቴ ወኦሴነ ሃሌሉያ አሜን ሙጫሌ ብረት አይላ ገታላ አጥላሉ ቢኮ ነብይ ሳይጠግብ ከተማ አይጠግብ። አሜን አሜን አጠገባለሁ ነው ነገር አሜን። ነብይ ሳይጠግብ በለው ከተማ አይጠግብም በለው። ነብይ እየተራበ በለው እየጠግባለሁ ብለህ በለው አትጠብቅ በለው። ነብይ በላ ያቀኑ ማከናጀ ነብይ ሳ ፊደ ኦቆ
ይሻል። ሃሌሉያ አማ የሆነ ነገር ታዲያ ሳቱን ማሲ ዘምፑላ ዘምፒያና ጀደንቱ ባከለጀ ከዚህ በኋላ ሰማይ ጮፈ ጋር ሀጋም ባሉት ሀጋ ባራባራ ማናከት ጌታ ወንድኛታ ሞኒ ነው ሙዳባ ማለት በጣም እንደዚህ ይላል። እስከ ዛሬ ሴትዮዋ ቤት ዱቄት አለ። እስካሁን አሜን። ለምን ካልከ በመጣው ፈውስ ናብላ ሴትዮዋ አመነች። አሁን የብዙ ሰው ምን መሰለህ ይሰማል እንጂ አያምንም። የዚህ ዘመን ጴንጤ ሰሚ ነው እንጂ አማኝ አይደለም። አማኝ አይደለም። ሰምቶ ይገለብጣል። አካለ ጀረው ዋቀ ጀናኔ በጀቹ ዋቃት ቤት አካለ ጀረው እግዚአብሔር አሁን ያለው ሳይሆን እግዚአብሔር ያላለውን ነው በሰው ላይ የሚያወራው። የብዙ ሰው ችግር እግዚአብሔር አለመናገር አይደለም፣ የእግዚአብሔርን ሐሳብ ገልብጦ መስማት። ገለገልቼ ያጋና ይበጫው ዋዋቀ ብለምሱ ኤልያስ ከዛ በኋላ ወዴት የመጣው? ወደ ተራራው መጣ። ልክ እግዚአብሔር መጣና ሳናለው አሁን ጎንደ ገጠር ኖር ያለዳል። አሁን ተሲብ ከተማ ኖር ያለ ሱማሜ ከተማ ኖር ያለዳል። አሁን ይበቃል። አሁን ወደ ቤተ መንግስት ትሄዳለህ። አሜን። ሶስተኛ ምዕራፍ የሰማኝ አሜን። ሶስተኛ ምዕራፍ ልክ እግዚአብሔር መጣ ማን ጋር? ኤልያስ ጋር መጥቶ አሁን አለ የምትገለጥበት ጊዜ ነው። እኔ ደግሞ ካንተ ጋራ ዝናብ እሰጣለሁ። አሜን 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 ሃሌሉያ እሰጣለሁ። ልክ ይሄንን ስል ኤልያስ መጣና የተገለጠው ለንጉሱ አይደለም። አሁንም ልቡ ቸር ለሆነ እግዚአብሔርን ለሚፈራ አብዲው ለሚባል ሰው ነው የተገለጠው። አሜን። ማን ለሚባል ሰው? ንጉሱ አክዓብ ከተማ ለከተማ ሀገር ለሀገር እየተከራተተ የፈለገው እሱ ግን የተገለጠው ለአብዲው። አብዲው የሚገርማችሁ ነገር ልቡ እንደ ሱናሚዋ ሴት ነው። ጀግና ሰው ነው። ገና ፕሮፌትን እንዳየው አለና ከአንተ ጋር ቆሞ ማውራት ነገር ያመጣል ብልክ ኮምበሰለ ሰገደ። ለምን ስለው አንተ ኤልያስ አይደለህም ማለት ነው። አዎ ኤልያስ ነኝ እና ሲባል አምላኬ አለው ጌታዬ አለው ንጉሱን እኮ አንተን ያልፈለገበት ሀገርና መንግስት የለም ማለት ሁሉም የለም ብሉ አለ። እያማለ ነው ያመነው። ምክንያቱም አንተ ላይ የመጨረሻ ተናደዋል አለ። አይ አረባክ ያለው ችግር የለውም አሁን ይድና ኤልያስ ተገኝቷል ብለህ ንገረው አለ። አሜን። ማን ተገኝቷል? ኤልያስ ተገኝቷል። ማን ተገኝቷል? ሴትዮዋ ቅድም ሂጂና አምጪ ስላት እኔና ልጅ አለች። እውነቱን ነው የተናገረችው። አሁን አብዲውም እንደዚህ አለ። ጌታ ያለ ነብይ ያለ ምን አለበት? ከዚህ በፊት እኮ መልካም ነገር አድርጌ አውቃለሁ አለ። ምንድነው ያደረግከው? ኤልዛቤል በምታሳርድበት ጊዜ አለ 50 ነቢያት ዋሻ ቆፍሬ ደብቄ 100 ነቢያትን መግቤያለሁ። ያ ነገር ለምን ለነብይ አልታየም ማለት? መልካም ነገር አድርጌ ነበር አንድ ቀን ስለ ፕሮፌት እንደዚህ አለ። እኔም የመጣሁት እኮ ለዛ ነው። አሜን። አልሰማኝ። አሜን። እኔ የመጣሁት ያ መልካም ነገር ታይቶ ነው የሰማኝ። አሜን። ዛሬ እዚህ ቤት የመጣው እግዚአብሔር የተናገረ ያ የመልካሙ ጊዜ ታስቦ ነው። አሜን። ያ ቀን በሉት ዛሬ ታስቦ ነው። የሚገርማችሁ ነገር ልክ ፕሮፌት እንደዚህ አለ። አሁን ግን አለ ሄድና ንገረው ምን ብለህ ኤልያስ ተገኝቷል። ስለ ፕሮፌት እየገረመኝ እንዴት እንደተመቸኝ አንተ የአዲስ ኪዳን ሰውዬ ነው። ሰውዬው ምን እንዳደረገለ ፕሮፌት አለ ወይ ስለው አንተ ትቀልዳለህ እንዴ አለው። አንተ እኮ አለ በእግር እኮ እንደኛ አትሄድም አለ። ታክሲ አትይዝም በለው። አሁን እዚህ ጋር ተገኝቷል ሲል በሚቀጥለው ሌላ ሀገር ነው የምትገኘው። እያየች በጌታ እግዚአብሔር እንዲህ አይነት መንፈስ ይስጣል። አሜን። አንተ ምን አይነት ሰው ነው ሰውዬው? ተራ ጴንጤ አይደለም። አሁን አለው እዚህ ተገኝቷል ሲል አንተ ግን የሚቀጥለው ቀርጫ ወይ ዲላ ወይ አዲስ አበባ ነህ። የእግዚአብሔር መንፈስ ወደ ፈለገበት ይወስድሃል። እኔ ሲመጣ አንተን አላገኝም። በአንተ ሰውዬው እኔን ይገለኛል በኢየሱስ ክርስቶስ። በአንተ ይገለኛል ስለ ፕሮፌት እንደዚህ አለ። ናናናናና አሁን የመነጠቅ ጊዜ አይደለም የመገለጥ ጊዜ። አሁን የመነጠቅ ጊዜ አይደለም የመገለጥ ጊዜ። ከዛ ፕሮፌት እንደዚህ አለ ኖ ንገረው እዚሁ ጋር ሆኜ እጠብቅሃለሁ።
ምን አደርጋለሁ? እዚህ ጋር ሆኜ የሚገርማችሁ ነገር በደንብ ስሙ። ከዛ በኋላ ፕሮፌት እንደዚህ አለ። ያው ፕሮፌት እንደዚህ አለ፣ ሂድና ይጠብቅሃለሁ። ምን አድርገው ንገረው። ልክ አብዲዩ መጣና ፕሮፌት ተገኝተዋል አለ። ለማ ለንጉስ ንጉሱ የገሰገሰ ሰረገላ ይዞ መጣና እንደዚህ አለው፣ ስማ አለው፣ አንተ ነህ እስራኤልን የምትበትነው አለ። የምትበጠብጠው አንተ ነህ አለው። እኔ አይደለሁም እስራኤልን የሚበጠብጠው አንተ ነህ አለ። አንዳንድ ጊዜ ስንጸልይ በደምብ ስሙ፣ ስንጸልይ ስንጾም ስንሰብ ከተማ ላይ ወንጌል ስርጭት ስንሰራ ለሊት ተነስተን ኢየሱስ ያድናል ብለን ስናውጅ እንደዚህ ይሉናል። ሌላ ሃይማኖቶች ረበሹ ይሉናል። ከተማ ረበሹ፣ ሀገር ረበሹ፣ መተኛ ከለከሉን ይላሉ። የሚገርማችሁ ነገር የኛ ጩኸት አይደለም የሚረብሸው። የኛ ጩኸት ባይኖር እቺ ምድር የኔ ተቃጥላ ጠፍታለች። ቢኮዝ ጴንጤ የዓለም ብርሃን የምድር ጨው ነው። ጴንጤ ባይኖር ኢትዮጵያ የምትባል ሀገር እንደማጣፍጥ ይሄንን ወቅ ብዙ ጦርነቶችን ጣልቃ የገቡ ጴንጤዎች ነው የሰማኝ። አሜን አሜን አትልም? ብዙ ቤተሰብ እንዳይሞት እንኳን እግዚአብሔር ባንተ ሆኖ ስንት ጊዜ ረድቷል መሰል። ጊዜ ሜጋ ማቲከ ገርጋር ረሴ በደንብ ስሙ። ኢየሱስ ያድናል። የመጨረሻ እንደዚህ ያለ ፕሮፌት እንደዚህ ያለ መጣ ነው አለው። አዎ ስለው ኦኬ አሁን አለው ልዩነት በደንብ ስሙ። መገለጽ ሲመጣ የመጀመሪያው ነገር እግዚአብሔር የፈውስ ዝናብ ወደ እናንተ እንዲያመጣ የመጀመሪያው ነገር የእግዚአብሔር ጊዜ ነው። የመጀመሪያው ማን ጊዜ ነው? የእግዚአብሔር ጊዜ ነው። ሁለተኛ ለጠላቶች መልስ ነው። ድጋሚ እንዳያስቸግሩ። አልሰማኝም? አሜን። የመጀመሪያው የማን ጊዜ ነው? የእግዚአብሔር ጊዜ ነው። ሁለተኛ እንዳያስቸግሩ ለጠላት ሁሉ ምንድን ነው? መልስ ነው። አሜን ትላለህ? አሜን። ሶስተኛ እግዚአብሔር ባንተ ሊከብር ስለወደደ ዋይ ወንስ የብዙፊ ወንስ ይጅሩፊ ማቢዮን አንጀት ሲኢኒ ሲራቲ ፎርፋቴ አዱንያ ፍዲዳው አመርባደ አሜን አሜን። የሰማኝ አሜን። የሰማኝ እግዚአብሔር እናንተ ቤት ላይ መልካም ነገር ሲያደርግ እናንተ ሆይ ብለን እንድናቆም ብቻ አይደለም፣ ስሙ በእኛ ላይ እንዲጠራ፣ አሜን። ማንነቱ በእኛ ላይ እንዲሆን እንዲጠራ። ክብር ለጌታ ነው። እንደዚህ ያለ መጣና ሊያት እንደዚህ ያለ አሁን አለ ዝናብ እሰጣለሁ አለ። ግን ዝናብ ለመስጠት አሁን ግን የሚፈጠር ልዩነት አለ። ምንድነው ሲባል ነቢያቶችን ሁሉ ምን አድርግ ጠራ። ነቢያቶችን ምን አድርግ ጠራ። ወደ ተራራው ጠራ። እኔም እመጣለሁ። ከዛ ህዝቡንም ጠራለሁ። ንጉሥ አንተ አይደለ? ህዝቡን ጠራ። ህዝቡን መጣ። ከዛ ነብዩ እንደዚህ አለ፣ እናንተ አለ እስከ መቼ ነው በሁለት ልብ የምታነክሱት አለ። ኢየሱስ ይሄንን ቃል ሉቃስ ላይ ተናግሮታል። ይሄ ህዝብ በልቡ በአፉ ያከብረኛል፣ ልቡ ግን ከኔ ምን ሆኗል? ርቋል። ሜርሲ ላይፍ ቲቪ ቻናል እኛ የዓለም ብርሃን ነው። አገልግሎታችንን ለመደገፍ ከዚህ በታች ያለውን አካውንት መጠቀም ትችላላችሁ። የጸሎት ቤት ወይም ገስት ሃውስ ከፈለጋችሁ በዚህ ስልክ ይደውሉልን። አዳዲስ ቪዲዮ እንዲደርሳችሁ ሁልጊዜ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አገልግሎታችንን ስለተከታተላችሁ እናመሰግናለን።